በዚህ ሰዓት ስራ ምንድነው የምትሰራው? ሹፌር ነኝ። እና እንዳልኩሽ ነው ምንም ነገር እንዳትሳቀቅሽ የፈለግሽውን ነገር ማድረግ ትችያለሽ። እኔ እኮ ነው። ኧረ አልሳቀቅም ማሪ። እንዴት ነው ግን ብራም? አዎ ግን ብዙ ብር መውጣት የማይወድ ሰው ነው። ዛሬ ግን በደንብ ነው እሺ የምናስወጣው። ግድ ነው። ኧረ ዳጊ አንዴ ብቻ። ምንድነው እሺ ቆይ የምትለኝ? እኔ በአንተ ፍቅረኛ ምክንያት መበዝበዝ አለብኝ? ከሌላ አርፋ አትቀመጥም እንዴ አንተ? በቃ ትሄዳለህ፣ ምሳ በልተን አብረን ከፍለህ ትወጣለህ። ቆይ እስከ መቼ ነው ፍቅረኛን በጓደኛ እያስጋበዝክ የምትኖረው? አንድ ቀን እኮ ማወቁ አይቀርም። እሱ መች ጠፋኝ ዳጊ። በቃ ለዛሬ ብቻ አውጣኝ። ቆየት ነው ምሳ ጋብዛቸው ያልከው? አንድ ቦታ እንገባለን፣ በልተን ከፍለህልኝ ትሄዳለህ። ና እሺ በቃ። እኔ ምን አይነት ጣጣ ነው በእናታችሁ? ለመጋበዝም ያረፍዳሉ እንዴ? ደውልላት እስኪ። 5 ደቂቃ ደርሷል። እነዚህ ዩትና ምንድነው? እዚህ ነው እንዴ የምንበላው? አይ እንቀመጥና ቦታ እናስቀይራቸዋለን። እሺ የኔ ፍቅር እንዴት ነህ? ነይ ቁጭ በይ። የኔ ፍቅር ዳጊ ይባላል፣ ተዋወቂው። እሺ ሰላም። እቺ ደግሞ ምን ትመስላለች? ስትታይ እኮ በሰው ብር ልትበላ የመጣች አትመስልም። እና የሚበላ ነገር ዘዟ። ምን እዚህ ነው የምንበላው? የት እንብላ? አልተመቻችሁም እንዴ? ቤትን ቀይ። አዎ የኔ ፍቅር ለምን ሸራተን አንሄድም? አይ ሀኒዬ ትናንትና እኮ እዛ ነው የበላነው። ሂልተን አይሻል? እሱማ ስኬሌትም ቆንጆ ነበር፣ ግን እኔ ስራ ስላለብኝ እዚህ በልተን ምን ሄደ ይሻል። በዚህ ሰዓት ስራ ምንድነው የምትሰራው? ሹፌር ነኝ። ሹፌር እና በሹፍርና ደሞዝ ነው ስካይላይት እንሂድ ስትለኝ ነበር። ጥሩ ነው። እና ለምንድን ነው ሁሌ ከሱ ብር የምትቀበለው? ማ እኔ ከሱ ያው አንዳንድ ጊዜ ህይወት አይሞላም አይደለ? ምን ታረጊዋለሽ? ኦኬ እንደዛ ነው። በቃ እናንተ ብሎ እኔ ቸኩላለሁ። የኔ ፍቅር መጣው። እሺ ሸኝቼው። ዳጊ ስማኝ። ምንድን ነው? ዳጊ ምግቡን ማን ሊከፍል ነው? እኔ እኮ ምንም ብር አልያዝኩም። ከምትሰጠኝ ብር ላይ ክፈል። ኧረ ዳጊ